ለዚች እናት እኔ የሚጸልየው 1 2 3 4 5 ዓመት የቆጠረው በሽታ ላይ ነው። አዎ 5 ዓመት ያፕናታል እዚህ ጋር አብጧል ያፕናታል። ይሄ ለእናንተ ቤት ይሄ ግንቦት ወር የሚባል ወር ማለት ነው የሐዘን ወር እንደሆነ ጠላት የሰራው ሴራ ካየው በኋላ ትንፋሽ የሚባል እናቴ አጥራ እዚህ ጋር አብጦ ሩቅ ቦታ እንዳትሄድ በደንብ እንዳትመላለስ ልክ እሱ ሆኖ ያለ በሱ ፊት እናት ስትወርቅ ስላየው እንደመጣ ሲያፕን ስላየው አሁን እጸልያለሁ በኢየሱስ ክርስቶስ ስም ለዚህ ቤት ጠላት ያዘጋጀው ሐዘን ወደ ደስታ ይለወጥ። አሜን። የታለ በጌታ በኢየሱስ ስም ዛሬ አንድ አዋጅ ብቻ አውጃለሁ። አንተ በእግዚአብሔር የምታመን ሰው ስለሆነ ያንተ ጉዳይ አይበላሽም። ቤቲ አይበላሽም። አሜን። ቢዝነስ አይበላሽም። አሜን። ያቀደከው ጉዳይ አይበላሽም። ያሰባችሁ ጉዳይ አይበላሽም። አሜን። ኢሳያስ ጉዳይ አይበላሽም። ድገምና አይበላሽም። ለአንዲት እናት ነገር ልጸላት እናት ምን ሆነች? ናና ቶሎ ና እስቲ አንዴ ለዚች እናት እኔ የሚጸልየው 1 2 3 4 5 ዓመት የቆጠረው በሽታ ላይ ነው። አዎ 5 ዓመት ያፕናታል እዚህ ጋር አብጧል ያፕናታል። ቆይ ልጸልይ ነው እስቲ አሜን። ይሄ ለእናንተ ቤት ይሄ ግንቦት ወር የሚባል ወር ማለት ነው የሐዘን ወር እንደሆነ ጠላት የሰራው ሴራ ካየው በኋላ እውነት ነው ትንፋሽ የሚባል እናቴ አጥራ እዚህ ጋር አብጦ አዎ እውነት ነው ሩቅ ቦታ እንዳትሄድ በደንብ እንዳትመላለስ ልክ እሱ ሆኖ ያለ በሱ ፊት እናት ስትወርቅ ስላየው እንደመጣ ሲያፕን ስላየው እኔ አሁን እጸልያለሁ በኢየሱስ ክርስቶስ ስም ለዚህ ቤት ጠላት ያዘጋጀው ሐዘን ወደ ደስታ ይለወጥ። አሜን። ጠላት ያዘጋጀው ሐዘን ወደ ደስታ ይቀየር። አሜን። ላንተ በቅርብ ጊዜ እናትን ቶሎ የሚያገኝ ሰው አለ? እፈልጋለሁ አገኛለሁ። ታገኛታለህ? አንድ አኖንቲንግ ስጠኝ ከቻልክ። ይሄ አኖንቲንግ ወደ እናት ይላክ ከቻልክ። ስልክ አለኝ ይሄው አኖንቲንግ በቻልክ መንገድ ለእናት ያደርስ። ይሄን ስልክ ስጣው። የታለ በጌታ በኢየሱስም ዛሬ አንድ አዋጅ ብቻ አውጃለሁ። አንተ በእግዚአብሔር የምታመን ሰው ስለሆነ ያንተ ጉዳይ አይበላሽም። ቤቲ አይበላሽም። አሜን። ቢዝነስ አይበላሽም። አሜን። ያቀደከው ጉዳይ አይበላሽም። ያሰባችሁ ጉዳይ አይበላሽም። አሜን። ኢሳያስ ጉዳይ አይበላሽም። ድገምና አይበላሽም። ባለቤት የት ነው ያለችው? የቤት ፓስፖርት የላትም? ፓስፖርት አላት። እንዴት ትፈልጋለህ? ይሳቅ ምኞቴ ነው ትሄዳለች። አሳይ እስቲ አሜን። ይችላል። አስተዋይ ሰው ናት። አስተዋይ እና እዚህ ጋር ኧረ ክብር አምጡ ለኢየሱስ። አስተዋይ አንተ ነህ። ስሜ ነው የባለቤቴ ሚርኮ ይቸኩላል። አሜን። ያንተም ይቸኩልሃል። አሜን። እስቲ ይሄኛው እግሬ ከፍ አድርግ። አይዞህ በቃ ይሄው ይሄ እግር ምንም አይሆንም አይነካም። ኧረ ክብር አምጡ ለእግዚአብሔር። እንኳን ካንሰር ይቅርና ከሰልም አይሆንም። አሜን። እኔ የምለው ታደርጋለህ? በዚህ እጅ ጓደኛ ይሁን ራሷ ባለቤት ይሁን ሰላም አትበል። እሺ። ከዚህ ጉባኤ ስትወጣም ሰው ከሰጠ ሰላም አትበል። በዚህ እጅ ወደ ቤቷ ሄደህ የሷን ፓስፖርት ንካ። እሺ። እስቲ ቶሎ ካልተበዘመ የብዙ ሰው ቆይቶ አይደለም የባለቤት ይቸኩላል። አሜን። ክብር ይሁን። የዚህ ፎቶም የያዘ ሰው ካለ በደንብ ይስማ። እዚህ እምብርት አካባቢ ላይ እብጠት ያለው ሰው እምብርቱ ላይ ነው። ፎቶ ይዘሻል? ቶሎ ይዘሽ ነይ። ክብር ለኢየሱስ አምጡ። አንድ ሰው ይችላል አይልም? ይችላል። እዛው መንታ ነው። አዎ እንደዚህ ነው የሚያክለው። እሱ ሲተነፍስ በቃ ይሄ ነው የሚያክለው። እምብርቱ ግን መንታ ናቸው። ከሁለቱ መካከል የአንደኛው እምብርት ነው።
የሁለቱም ጉዳይ ይቀየራል። አረ ክብር አምጡ ለእግዚአብሔር። ከፍ አድርጋችሁ እስኪ ጭብጨባ ያለ ሰው ከፍ ያድርግ። አሜን አትልም? አብረሽ አንድ ዋስደኝ በ15 ቀን ውስጥ ለውጥ ማየት ትፈልጋለሽ? በጣም ዛሬ ራሱ ጌታ ወይ ንገረኝ ብያ ተነጋግሬ መንገዴ ራሱ ብቻ እያወራሁ ነው የመጣሁት። ብያለሁ በእግዚአብሔር የሚታመን ሰው ብሩክ ነው። ጦር ኃይሎች ምን አለ? ጦር ኃይል 2 ወር አስተኝቻቸው ጦር ኃይሎች ውስጥ አስተኝቻቸው ልጁን የተፈጥሮ ጉዳይ ነው ያሉ። እግሩም አይቆምም። ነርቭ ችግር ነው ተባለ። ነርቭ ተብሎ ቆይ ነርቭ ችግር እግሩ አይቆምም። እምብርቱ እንደዛ ተወሳው ነሲዮ ጋታንታ ይራይስ ታምራትን ስራ አሜን። እጅ ማየት ይፈልጋለሁ። አሜን። መልካም ስራ ስራ። አሜን። በሶ ዘንድ ተስፋ የተቆረጠው ባንተ ዘንድ እንደገና ይለመልማል። አሜን። ይሄ ውሃ ወደ ቤቷ እንደገባ መልካም ይሆን። ያስጨነቃትና ያሳዝናት ሁሉ ከቤቷና ከሷ ዙሪያ በኢየሱስም ይነሳ። ታምራት ይሆን። እኔ በዚህ ፎቶ ላይ ጸልያለሁ። ማቻካታ ላዲጋ ሶታቻ ካታ ላዲና በጌታ በኢየሱስ ክርስቶስ የተኛው የጠላት ዓላማና እቅድ ሁሉ አፍርሻለሁ። መልካም ይሆን። አዋጅ ሁሉ ይሻር። አዋጅ ሁሉ ይሻር። ታምራት ይሆን። ታምራት ይሆን በክርስቶስ ኢየሱስ። የተኛው ልጅ ነው ይሄ ነው። ይሄ የነካው ሳሱን አይደለም ትክክል ነው የነካውት። ያው እምብርቱ ነግቻለሁ። አሜን። ይሄው ያጂ። አሜን። ቻው። ክብር ለኢየሱስ አምጡ እስኪ